ውድ የመሬት ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ከእግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ ደግሞ የማሳያችሁ የታምኔል አሰራር ነው ማለት ነው። ታምኔል እንዴት በቀላል መንገድ በአጭር ደቂቃ መስራት እንችላለን ወይ ደግሞ በአጭር ሰዓት መስራት እንችላለን የሚለውን በትንሹ አሳያችኋለሁ ማለት ነው። ቪዲዮን እስከ መጨረሻ ተከታተሉ። ቪዲዮን ካያችሁ በኋላ ለመስራት ሞክሩ ማለት ነው። መጀመሪያ በደንብ እስከሚገባችሁ እስከ መጨረሻው እዩት ማለት ነው። በተረፈ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብሮነታችሁ አይለየኝ ማለት ነው። አሁን ቀጥታ ወደ ቪዲዮ ወስዳችኋለሁ ማለት ነው። መጀመሪያ እንትናለን ፊክስ ላብ ያስፈልገናል። ፊክስ ላብ ውስጥ እንገባለን ማለት ነው። በዛ ነው ቪዲዮ ታምኔሉን የምንሰራው ማለት ነው። ከሌላችሁ ከፕሌይ ስቶር ላይ ሰላም ጤና ይስጥልኝ። ውድ የመሬት ተከታታዮች እንዴት ናችሁ? እኔ ከእግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ ደግሞ የማሳያችሁ ታምኔል አሰራር ነው ማለት ነው። እንዴት ነው ታምኔል በአጭር ሰዓት ወይ ደግሞ በአጭር ደቂቃ መስራት የምንችለው የሚለውን ቀለል ያለ ታምኔል አሰራር ያልተደገፈ በራሳችሁ እንዴት እንደምትሰሩ አሳያችሁ ማለት ነው። መጀመሪያ ለመስራት ፊክስ ላብ ያስፈልጋችኋል። ፊክስ ላቡን አሳያችኋለሁ ማለት ነው። ወደ ቪዲዮ ተከታተሉኝ። ይሄ ነው ፊክስ ላቡ፣ ይሄ ማለት ነው። እዚህ ጋር የሚይዘው ፊክስ ላብ ነው። ከዚያም በኋላ ይሄ እኔ በፊት የሰራሁት ነው። ድሌት አደርገዋለሁ ማለት ነው። እንደዚህ የሰራችሁት ሲመጣባችሁ ድሌት ታደርጉታላችሁ ማለት ነው። ከዚያም በኋላ እዚህ ጋር የሶስት ነጠብጣብ ምልክት አለ። ሳይዙን ለማስተካከል እዚህ ጋር ኢሜጅ ሳይዝ የሚላለ ማለት ነው። ኢሜጅ ሳይዝ የሚል ከዚያን እዚህ ጋር ከስተም የሚል አለ። ከስተም የሆነች ቀስት ምልክት አለች። እሷን አንዴ ትነኳታላችሁ። እሱን አንዴ ስትነኩት ይመጣላችኋል ማለት ነው። እዚህ ጋር ፕሮፋይል ፒክቸር ነው ወይስ ዩቲዩብ ቻናል ባናር ነው ወይስ ዩቲዩብ ታምብሌል ነው መስራት የምትፈልጉት፣ ለምንድን ነው መስራት የምትፈልጉት ብሎ ያማርጣችኋል ማለት ነው። ለባናር የምትሰሩ ከሆነ ለባናር ትላላችሁ። እኔ ግን ታምብሌል መስራት ስለሆነ ማሳያችሁ ታምብሌል የሚለውን እነካዋለሁ ማለት ነው። እሱም 120 በ80 እና 720 ያመጣልኛል። ካንስል ኦር ኦኬ በይለኛል። ኦኬ ለዋለሁ ማለት ነው። ይሄ ትክክለኛ የዩቲዩብ ታምብሌል ሳይዝ ነው ማለት ነው። አሁን እንደዚህ መጣልኝ ማለት ነው። ከዚያ እንደዚህ እዚህ ላይ እንዴት ነው ቀለም ምጽፈው፣ ቀለም የምቀይረው፣ እንዴት ነው ጽሁፍ ምጽፈው፣ እንዴት ነው ፎቶ ለጥፈው ነው ዋናው ነገር። ቀለሙን ይሄንን ለመቀየር መጀመሪያ እዚህ ጋር ከስር የሆነች እንትን ምልክት አለች፣ የሶስት ጎን ምልክት፣ እሷን ትጫናታላችሁ ማለት ነው። ከዛ እንደዚህ ይመጣላችኋል። ከመጀመሪያ ላይ ከለር የሚል አለ። ከለር የሚለውን ትጫናላችሁ ማለት ነው። እዚህ ጋር ከለር የሚለውን ትጫናላችሁ። ከዛ እንደዚህ ይመጣላችኋል። እዚህ ጋር ከለርና ግሬዲየንት የሚል አለ። ከለር ከፈለጋችሁ ከለር የሚለውን ስትጫኑት እንደዚህ ይመጣላችኋል። ከዛን ጥቁር ማድረግ ከፈለጋችሁ እንደዚህ ጥቁር ይቀይርላችኋል። ነጭ ከፈለጋችሁ እንደዚህ ነጭ ይመጣላችኋል። ቀይ ከሆነ እንደዚህ ብቻ። እዚህ ጋር ቀለማት አሉ። እናንተ የፈለጋችሁትን እየቀያየራችሁ መጠቀም ትችላላችሁ ማለት ነው። ይሄ ከስር ባክግራውንዱን ነው ማለት ነው። ኢንግሪዲየንትም ከፈለጋችሁ እዚህ ጋር ኢንግሪዲየንት የሚል አለ። እሱ ጋርም የተለያየ ሚክስ የሆነ ቀለም ያሳያችኋል ማለት ነው። አያችሁት? እናንተ በምትፈልጉት ደረጃ በምትፈልጉት ሁኔታ እንትን ማለት ትችላላችሁ፣ መምረጥ ትችላላችሁ። ሚክስም ቀለም ከፈለጋችሁ ማለት ነው። የተቀላቀለ ከፈለጋችሁ ማለት ነው። ምርጫው የእናንተ ነው ማለት ነው። እኔ አሁን በምን ላሳያችሁ? ከለር የሚለው ላይ አርጌ ቢጫ ከለር ላሳያችሁ፣ ወይ ደግሞ አረንጓዴም ከፈለጋችሁ ይሄውና ቢጫ ከለር ላሳያችሁ ብዬ አስባለሁ። ይሄው እንደዚህ አሁን ቢጫ ሆነ ማለት ነው። እቺ ከዚያን ራይት ምልክት አለች። ራይትን እጫናታለሁ ማለት ነው። ከዚያን እዚህ ጋር ቢጫው ከመጣልኝ እንዴት ነው እዚህ ላይ ጽሁፍ የምጽፈው ነው። ጽሁፍ የምጽፉት እዚህ ጋር ከላይ የፕላስ ምልክት አለች። የፕላስ ምልክቷን ትጫናታላችሁ። ከዚያን እዚህ ጋር ቴክስት የሚል አለ። ቴክስት የሚል አለ፣ ስቲከር የሚል አለ፣ ሼፒንግ ክሬቲንግ ዳታ የሚል አለ፣ ሼፒንግ የሚል አለ፣ ፍሮም ጋላሪ የሚል አለ፣ ድሮው የሚል አለ። እኔ አሁን ቀለም ጽሁፍ ስለሆነ የፈለኩት ቴክስት የሚለውን እጫነዋለሁ። ከዚያን ከድሌት ጎን የእርሳስ ምልክት አለች፣ እስክሪብቶ ምልክት አለች። እሷን አንዴ እጫናታለሁ። ከዚያን ከስር አንድ ትመጣለች። አሁንም እሷን አንዴ እጫናታለሁ ማለት ነው። ይሄው ከፈተልኝ ማለት ነው ጽሁፍ የምጽፍበትን ቦታ። ከዚያን ይሄን ኔክስት ቴክስት የሚለውን እዚህ ጋር በኤክስ ምልክት ታጠፉታላችሁ። እንደዚህ ድሌት አርጋችሁ የራሳችሁን ጽሁፍ ትጽፋላችሁ ማለት ነው። እዚህ ጋር ምንድነው የምጽፉት? የምታወሩት ነገር ምንድነው? ርዕስ ታምብሌል የምትፈልጉት ምን ለማውራት ነው? ወይ ደግሞ ስለምንድነው ትምህርት የምታስተምሩት? እና ይህም በቃ እናንተ የምታወሩትን ለላይቭ ከሆነ የላይቭ፣ የቪዲዮ ከሆነ የቪዲዮ ታምብሌል ይሆነኛል፣ ይገልጽልኛል፣ ርዕሱን ይገልጻል ብላችሁ የምታስቡትን እንትን ትላላችሁ ማለት ነው። ከዛ አሁን ለምሳሌ ታምብሌል አሰራር ልበላችሁ።
አሰራር ይሄው አሁን ለምሳሌ ታምሌል አሰራር አልኳችሁ ማለት ነው። ከዛን እንዴት ነው ሴቭ የምታደርጉት? ከላይ ኦኬ ምልክታለች ኦኬን ትጫኑታላችሁ ማለት ነው። ከዛ እንደዚህ በእጃችሁ ፈለጋችሁት ቦታ ማንቀሳቀስ ትችላላችሁ። በእጃችሁ ጫን ብላችሁ ሳይዙ አሁን ይሄ ትንሽ ነው አይደል? ሳይዙ እንዴት ላሳድገው ለሚለው እዚች ጋር ኤ ምልክታለች ከታች ማለት ነው። ኤ ምልክትን ትጫኗታላችሁ ማለት ነው። ከዛ ስትጫኑት እዚህ ጋር ኤዲት ስታይል ዲሌት ኮፒ ፍሮም ካሜራ ፍሮንት ኦፍ ቱ ባክ ምናምን የሚላለ ብቻ እናንተ ቀስ እያላችሁ ይገባችኋል። እዚህ ጋር ሳይዝ የሚላለ ሳይዝ እንነካውና እዚህ ጋር የሆነ መስመር አለ። መስመሩን እንደዚህ ሳረገው ጽሁፉ ያድግልኛል ማለት ነው። ታምሌል አሰራር ከዛ የምትፈልጉት ቦታ ላይ እናንተ ማስቀመጥ ትችላላችሁ ማለት ነው። እንደዚህ ታምሌል አሰራር ከዚያ እዚህ ጋር ራይት የሚለውን ትነካላችሁ ማለት ነው። ራይት አረኩት። አሁን ሴቭ ሆነልኝ ማለት ነው። እዚህ ጋር የጽሁፉን አይነት መቀየር ትችላላችሁ እንትኑ ማለት ነው። ፎንት እዚህ ጋር ፎንት ኤቢ የሚላለ ከስር ፎንት የሚላለ ፎንት የሚለውን ትነኩትና የፈለጋችሁትን እንዲያምርላችሁ የፈለጋችሁትን አይነት ከለሩን እንትኑ መቀየር ትችላላችሁ ማለት ነው። እዚህ ጋር አለ እንትን የሚል የሚያስመርጣችሁ እንደዚህ እኔ ይሄንን የወደድኩት ታምሌል እንደዚህ ያደረኩት ማለት ነው። ፎንቱን እናንተ የፈለጋችሁትን መምረጥ ትችላላችሁ። ለምሳሌ ሌላ ልቀይርና ላሳያችሁ። እንደዚህ ከሆነ አያችሁት እንደዚህ ይሆናል ማለት ነው። ቀጭን ወፍራም ይሆናል ማለት ነው። አያችሁት እንዴት እንደሚለይ የተወሰነ ልዩነት አለው። እናንተ በምትፈልጉት መጠን ማድረግ ትችላላችሁ ማለት ነው። እንደዚህም ትችላላችሁ። ይኸው ቅጥነት አለው ማለት ነው። እኔ ግን ወፈር ያለው ደመቅ ያለው ነው የፈለኩት ማለት ነው። እንደዚህ ያደረኩ ማለት ነው። ታምሌል አሰራር የሚለውን እንደዚህ አድርጌልኝ ከዛን ኦኬ ብያለሁኝ። ከዛ ምንድን ነው የሚጠበቅባችሁ እዚህ ጋር ቀለሙን መቀየር ስትፈልጉ ማለት ነው። የዚህን ቀለም መቀየር ብትፈልጉ እንዴት ነው ቀለም የምንቀይረው ላላ የምትሉት እዚህ ጋር ከለር አለ። ስታንሸራትቱት እዚህ ጋር ሳይዝ ከሚለው ጎን ከለር የምትላለች ከለሯን ትጫኑታላችሁ። እዚህ ጋር የቅድም የባክግራውንዱን ከለር ነው። የአሁኑ ከለር ግን የጽሁፋችሁ ከለር ነው። ይሄ ጥቁር ከፈለጋችሁ ጥቁር አያችሁት ጥቁር ይመጣል ማለት ነው። ቀይ ከፈለጋችሁ ቀይ የፈለጋችሁትን አረንጓዴ ከፈለጋችሁ አረንጓዴ እየመረጣችሁ እናንተ ይመቻል። ከዚህ ከኋላ ካለው ከለር ጋር አያችሁ። እኔ አሁን ቢጫ ሳደርገው አጠፋው አይታይም። አንድ አይነት ተመሳሳይ ሆነ። ግን እናንተ ተቃራኒ ነው ማድረግ ያለባችሁ። ከዚያ ነጭ ከሆነ ጽሁፉን በጥቁር ባክግራውንዱ ቢጫ ከሆነ ጽሁፉን ወይ በቀይ ወይ በነጭ ወይ በጥቁር ተቃራኒ ከለር ማድረግ አለባችሁ። አያችሁ ሲታይ አሁን እንደዚህ አድርጋችሁ ታምሌላችሁን ማሳመር ትችላላችሁ ማለት ነው። እኔ ነጩን ሳይሆን ጥቁሩን መርጣለሁ ማለት ነው ለአሁኑ ማለት ነው። ከዛን እዚህ ጋር ስትሮክ አበራለታለሁ ፈገግ እንዲል ማለት ነው። ስትሮክ የሚላለ እዚህ ጋር ሸርተት ስታደርጉት አሁንም ከዚያው ነው ሸርተት ስታደርጉት ወደዛው ስትሮክ የሚላለ ስትሮክን እዚህ ጋር ስትሮክ አለ የናችሁ ስትሮክ የሚላለ ከዛን እዚች ጋር የሆነች እንትኗ ጠፍታለች። ከዛን እዚች ጋር ታበሯታላችሁ። ከዛም መጣልኝ ማለት ነው። እኔ እስኪ ነጭ ላድርግበት። ነጭ ሳደርግበት እንዴት ነው የሚሆነው? አያችሁት እንዴት ነው? ቀይ ከሆነ ደግሞ እዩት እንዴት እንደሚሆን። እንደፈለጋችሁ እናንተ እንዲህም እሱን መቀየር ትችላላችሁ። እኔ ለአሁኑ ነጭ ላድርግበት ማለት ነው። ታምሌል አሰራር የሚለውን ነጭ ወይስ ጥቁሩ ደግሞ እንትን ይልባችኋል። ነጭ አደረኩት። አያችሁት እንደዚህ አድርጌ ከዛ እዚህ ጋር ራይት ምልክት አደርጋለሁ ማለት ነው። ታምሌል አሰራር ብያለሁ። ከዛን እዚህ ጋር በአጭር በ5 ደቂቃ ልበለው ለምሳሌ ማለት ነው እናንተ። ከዛን አሁንም እንደዚያው ፕላስ ምልክቱን ትነካላችሁ፣ የሰርስ ምልክቱን ትነካላችሁ። እዚህ ጋር ይችን ታጠፋላችሁ ቴክስት የምትለውን ከዛን በ5 ደቂቃ አልኩት ማለት ነው እኔ። አሁንም ኦኬ ትላላችሁ። ከዛን ይችን አሁን እንደዚህ ታደርጓታላችሁ ማለት ነው። ከዛን አሁንም የት ጋር ነው? እዚህ ጋር ትገባላችሁ። ከስር ማንሸራተት ነው። ከዛን ሳይዝ ትንሽ ከፍ አደርገዋለሁ ማለት ነው። እንደዚህ ያደረኩት ማለት ነው በ5 ደቂቃ የሚለውን። ከዛን አሁንም ኦኬ ብዬ እወጣለሁ። ከዛን ከለር እመርጥለታለሁ። ከለሩን ቀይ ያደረኩት ማለት ነው። ባክግራውንዱን ከዛን ስትሮክ ባክግራውንድም አለ እዚህ ጋር ባክግራውንድ ከፈለጋችሁ አሁንም እንዲታበሩና ያችሁት ባክግራውንዱ እንደዚህ ያደረኩት ማለት ነው እኔ።
ባክግራውንዱን አደረኩለት። ስትሮክ ከፈለኩ አበራለታለሁ። ስትሮክም እንደዚያው ታደርጋላችሁ። እንደዚህ በትንሹ እንትን አልኩለት ማለት ነው፣ አበራሁለት ማለት ነው። ከዛ እዚህ ጋር ቴክስት የሚል አለ። ሌላ ቴክስት ከፈለጋችሁ ትንሽ ሳይዟን ከፍ ላድርጋት። ጨረስኩ ማለት ነው። እሺ አሁን ይሄን እንደዚህ ሰራችሁ። እንዴት ነው እዚህ ጋር እንደዚህ ታክስ ከላይ ኑ ቴክስት የሚል ከመጣባችሁ ይህችን ጫን ትሉና እዚህ ጋር ድሌት ታደርጋላችሁ። ከዛ እንዴት ነው ፎቶ የምናስገባው ካላችሁኝ፣ ፎቶውን ደግሞ እዚህ ጋር አሁንም የፕላስ ምልክት አለች። የፕላስ ምልክቷን ትጫኗትና እዚህ ጋር ቴክስት ከሚለው በታች ጋላሪ የሚል አለ። ፍሮም ጋላሪ እሱን ትጫናላችሁ። ከዛን እሱን ትጫነው ወደ ጋላሪ ወሰደኝ ማለት ነው። አያችሁ፣ ወደ ጋላሪ ሲወስደኝ ከዚህ ጋር የምፈልገውን እየመረጣችሁ ማስገባት ትችላላችሁ እናንተ ማለት ነው። ፎቶም ቪዲዮም ከፈለጋችሁ ነው፣ ቪዲዮ አይቻልም። እዚህ ጋር ቪዲዮ ማስገባት አይቻልም። ፎቶ ነው የምታስገቡት። የራሳችሁ ሊሆን ይችላል፣ ብቻ ያወረዳችሁት ሊሆን ይችላል። እሱ የፈለጋችሁትን። እኔ እዚህ ጋር አንድ ፎቶ አዘጋጅቻለሁ። ይሄንን ነካ ሳረገው ከታች ደን የሚል አለ። ደንን ይመጣልኛል። አያችሁ፣ ይሄ መጣ። እዚህ ጋር መቁረጥ ትችላላችሁ። የፈለጋችሁት ስታይል መቁረጥ ትችላላችሁ። እኔ ግን መቁረጥ አልፈልግም፣ የተዘጋጀ ስለሆነ ችግር የለውም። እዚህ ጋር የራይት ምልክት አለች። የራይት ምልክቷን እነካታለሁ ማለት ነው። እንደዚህ መጣልኝ ማለት ነው። አሁን እንደዚህ ከደነው። እንዴት ነው ማስተካከል የምችለው ለሚለው እንዴት ማስተካከል እንዳለባችሁ ላሳያችሁ። አያችሁ፣ አሁን ይሄ ጽሁፉን ከደነብኝ ማለት ነው። እንዴት ነው ማድረግ የምችለው የምትሉት፣ እዚህ ጋር እንደዚህ ስታንሸራቱት ማሽከርከር፣ መዘቅዘቅ ምናምን፣ አያችሁት፣ እንደፈለጋችሁ ማድረግ የምችሉበት ነው። እያት እዚች ጋር ያለች የሆነች ትመለከታለች። እሷን ይዛችሁ እንደፈለጋችሁ ማድረግ ትችላላችሁ ማለት ነው። እኔ ግን እሱን ሳይሆን አሁን ይሄ ከድሮብኝ እንዴት ነው ማስተካከል የሚችለውን ነው። እዚች ጋር ትመለከታለች። ይኸው እዚህ ጋር ማዕዘኑ ላይ ትነኩትና እንዲህ ታንተንታላችሁ ማለት ነው። በእጃችሁ ታጠቡታላችሁ። አያችሁት፣ አያችሁት፣ በእጃችሁ ታጠቡታላችሁ። ከዚህ መጎተት ከፈለጋችሁ ከስር፣ ከጎን መጎተት ከፈለጋችሁ እንደዚህ እንደፈለጋችሁ ማለት ነው። ይሰፋል፣ ይጠባል። ከዚያን አስተካክለዋለሁ ማለት ነው። እኔ አያችሁት፣ እንደዚህ ታስተካክላላችሁ። እናንተ በምትፈልጉት እንትን ታምሌል የሚለውን ትንሽ ላሳጥረው እንትን ልበለው ሳይዙን ማለት ነው። እንትን አለ እየደበቀባችሁ ስለሆነ አያችሁት። እንደዚህ ይሄ ፎቶ ማለት ነው። እንደዚህ አደርገዋለሁ። ከዚያን ተስተካከለ ማለት ነው። ፎቶ የሚታያል፣ ጽሁፉም ይታያል ማለት ነው። ገባችሁ? በቃ እንደዚህ አድርጋችሁ እንትላላችሁ። እኔ ግን ከላይ እንትን ላድርግበት ጽሁፉ ወደዚህ እንዲመጣ ማለት ነው። መጀመሪያ እንደዚህ አያችሁ። አሁን ታምሌል አሰራር በ5 ደቂቃ የሚለው ከፎቶ ጋር ትክክል እንትን አለ ማለት ነው፣ መጣ ማለት ነው። እኔ አሁን እዚህ ጋር ትንሽ እንትን እለውና ላስተካክለው ማለት ነው። እንትን እንዲመጣልኝ እዚህ ጋር ቴክስት ታጠፋላችሁ። አሰራር እዚህ ጋር ማውራት ከፈለጋችሁ እንደዚህ አሁን በደንብ ተከታተሉ እንዴት እንደሚደረግ ታምሌል አሰራር። ይሄው እንደዚህ ያመጣሁት ዘን እዚህ ጋር ትንሽ እንትን ላርዘመው ማለት ነው። ከላይ እንዲሆንልኝ ስለፈለኩ አያችሁ፣ በፎቶ ላይ እንዲሆን ስለፈለኩ ማለት ነው። ቅድም ይደበቅ ነበረ፣ አሁን ግን እንዳይደበቅ ስለፈለኩ እንደገና ኤዲት አደረኩት ማለት ነው። አያችሁ፣ ከዛን እንደ ቅድሙ ከለሩን እቀይራለሁ ማለት ነው። በደንብ እንትን ትላታላችሁ። እኔ እንዲገባችሁ ነው እንደዚህ እንትን የምለው ማለት ነው። አይዋ ከዚያን እዚህ ጋር ባክግራውንድ አልፈልግም እኔ እንትን ነጭ ነው ያደረኩት። ነጭ ለዩቲዩብ ታምሌል አሰራር በ5 ደቂቃ ይላል ማለት ነው።
እዚሁም ላይ ሆኖ እንትኑን መቀየር ትችላላችሁ ከፈለጋችሁ። ከኋላ ያለውን ባክግራውንዱን እንደዚህም ቀይ ማድረግ ትችላላችሁ። እዚህ ጋር ያለ ገብታችኋል ልጆች ወንድሞቼ፣ ይሄው እንደዚህም ማድረግ ትችላላችሁ። እዚሁም ጋር ሆኖ መጀመሪያ ብቻ አይደለም። ስለዚህ እንደዚህ አለቀ ማለት ነው። ኦኬ እንደዚህ ከጨረሱ ለዩቲዩብ ተምብኔል አሰራር በ5 ደቂቃ ብዬ እንደዚህ ከጨረሱ እንዴት ነው ወደ ጋላሪ ሴቭ አድርጌ መለጠፍ የምችለው ነው ዋናው ነገር አይደለ? እንዴት ነው ወደ ጋላሪ ሴቭ አድርጌ መለጠፍ የምችለውን የሚለውን ላሳያችሁ። አሁን ከላይ እዚህ ጋር የሶስት ነጠብጣብ ምልክት አለች። የሶስት ነጠብጣብ ምልክቷን እንደዚህ ትጫኗታላችሁ። ከዛን እዚህ ጋር ኤክስፖርት ኢሜጅ የሚል አለ። ኤክስፖርት ኢሜጅ የሚለውን ትነኩታላችሁ ማለት ነው። ከዛን እዚህ ጋር ሴቭ ቱ ጋላሪ የሚል አለ ከግራ በኩል። ኦኬ ብላችሁ ሴቭ ቱ ጋላሪ ትሉታላችሁ ማለት ነው። አሁን ሴቭ ሆነላችሁ ማለት ነው። ገብታችኋል? አሁን ሴቭ ሆኗል። ከዛን ከዚህ ልውጣና ላሳያችሁ ጋላሪ ውስጥ። ይሄው ጋላሪ ውስጥ ገባው። ከዛን አያችሁት ጋላሪ ውስጥ አገኘሁት ማለት ነው። ኦኬ ይሄ ጋላሪ ውስጥ እንደዚህ ከሆነ እንዴት ልለጥፈው ነው ደግሞ ከዚህ ጋር ወደዚያ ወስጄ እንዴት ልለጥፈው የሚለውን ከዚህ እወጣለሁ። ዩቲዩብ ውስጥ እገባለሁ ማለት ነው። ይሄው ዩቲዩብ ውስጥ ገባው። ከዚያም በኋላ እኔ ሰው ቤት ነበርኩኝ። ይሄው የፕሮፋይላችሁን ትነካላችሁ። ከዚያም በኋላ እዚህ ጋር የፕላስ ምልክቱን ትጫናላችሁ። ከዛም መጣላችሁ። ይሄ ፊት ለፊት ካሜራ ነው። አያችሁት? እዚህ ጋር እንደውም ማለት ነው ላይቭ ለመግባት አላሳያችሁ። ፊት ለፊት ካሜራ ሲሆንባችሁ እንዴት ነው እንደዚህ አሁን ፊት ለፊት መግባት ስትፈልጉ ነው። አይ ከፊት ለፊት ደግሞ አንገባም ወደ ኋላ ነው ካላችሁ በዚሁ ላሳያችሁ። እዚህ ጋር ከማይክሮፎን በላይ አለች ምልክት፣ እሷን ስታዞራት ወደ ኋላ መጣላችሁ ማለት ነው። ወደ ኋላ ካሜራ ያለ ካሜራ መግባት አልፈልግም ካላችሁ ያው እኔ ወደ ኋላ እንትን እንዳይል ስለፈለኩ ነው። ያላችሁ ወደ ኋላ እንደዚህ መጣላችሁ ማለት ነው። ከዛም ወደ ኋላ መግባት አልፈልግም በፎቶ ነው ካላችሁ ደግሞ እዚሁ ጋር የካሜራ ምልክት አለች ከማይክሮፎን በታች፣ እሷን ታጠፏታላችሁ። አያችሁ? እሷን ስታጠፏት በእኔ ፎቶ ገባው ማለት ነው። አሁን ወዲያው አገባቡንም እያሳየኋችሁ ነው ለጀማሪዎች። በእኔ ፎቶ ገባው ማለት ነው። በኋላ ካሜራ ከፈለጋችሁ እንደዚህ ትገባላችሁ። በፊት ካሜራ ከፈለጋችሁ ከላይ ያለችው እንደዚህ ትጫኗታላችሁ። ከዚያም በኋላ ይሄው ወደ ዩቲዩብ ገባው ማለት ነው። ወደ ዩቲዩብ ስገባ እንዴት ነው መለጠፍ የምችለው ነው ዋናው ነገር። እንዴት ነው መለጠፍ የምችሉት? ይሄ ወደ ኋላ ካሜራ አድርጌው ነው። በፎቶ መግባት ካልፈለጋችሁ ደግሞ እንደዚህ እዚህ ጋር ማጥፋት ትችላላችሁ እንደነገርኳችሁ። ከዚያን እንዴት ነው እንትን ማለት የምችለው መለጠፍ የምችለው የሚባለው እዚህ ጋር የእርሳስ ምልክት አለች። የእርሳስ ምልክቷን ትነኳታላችሁ። ከዚያም በኋላ እዚህ ጋር አስከፈታችሁ ማለት ነው። ከፈተላችሁ። እዚህ ጋር ርዕስ አለ። ርዕስ ትጽፋላችሁ። ተምብኔል አሰራር ነው አይደል? እኔ አሁን መግባት አልፈልግም ወደ ላይቭ፣ ምክንያቱም ላይቭ አሁን ሰዓት አይደለም። እዚህ ጋር ርዕስ ትጽፋላችሁ። አሰራር አልኩኝ እኔ አለ እንትን አልለውም ለእናንተ ነው ያኔ ስለ ተምብኔል ስለሆነ ማለት እዚህ ጋር ፐብሊክ የሚለውን ፐብሊክ ታደርጋላችሁ። ከላይ ወዲያው ላሳያችሁ ብዬ ነው። ከዛም ፐብሊክ ታደርጋላችሁ። እዚህ ጋር ኖት ኪድስ ብዙዎቻችሁ የምትሳሳቱት እዚህ ጋር ነው። እዚህ ጋር ኖት ኪድስ የሚለውን ሁለተኛውን አድርጉት። አንደኛውን ስታደርጉት እንትን እየዘጋባችሁ ነው። ይሄ ምንድን ነው? ኮሜንት እየዘጋባችሁ ነው። ስለዚህ ኮሜንት የሚዘጋባችሁ መጀመሪያው ላይ የስ ኢትስ ፎር ኪድስ የሚለው ላይ ስለምታደርጉት ነው። ኖት ኪድስ የሚለው ላይ አድርጉት ማለት ነው። እሱ ላይ አድርጉት። ከዛ እዚህ ጋር ባክ ብላችሁ ትመለሳላችሁ። እዚህ ጋር ዲስክሪፕሽን መጻፍ ልመዱ። ገና ካሁኑ ላይቭ ስትገቡ ቪዲዮ ስትለቁ ዲስክሪፕሽን መጻፍ ልመዱ። ምክንያቱም ካሁኑ ጀማሪዎች ሆናችሁ ካሁኑ ከለመዳችሁት በኋላ አይከብዳችሁም ማለት ነው። ገብቷችኋል? ስለዚህ ዲስክሪፕሽን ሳትጽፉ ላይቭ አትግቡ። ችግር የለውም የሚላችሁ ሰው ብዙ ሰው አለ። አዎ ችግር የለውም፣ ግን ደግሞ ችግር የለውም ብቻም ሳይሆን እናንተ ትክክለኛ ዩቲዩቡን ከፈለጋችሁት መስራት ከፈለጋችሁት ህጉን ማሟላት አለባችሁ። ዲስክሪፕሽን ስለሚያስፈልግ ነው አይደል? ዲስክሪፕሽን ያስቀመጠው ዩቲዩብ። ስለዚህ ዲስክሪፕሽን ጻፉ ማለት ነው። እዚህ ጋር የዲስክሪፕሽን ስለ ተምብኔል የፈለጋችሁትን ተምብኔል ለምን እንደሚጠቅም ለምን ማል ብላችሁ በቃ እናንተ ማስረጃ አድርጉ፣ እንትን ዝርዝር አድርጉ ማለት ነው። ከዛም በኋላ ስለ ቪዲዮአችሁ ማለት ነው ስለ ቪዲዮአችሁ እንትን በሉ ማለት ነው፣ ግለጹ ማለት ነው። ከዚህ ጋር ባክ ብላችሁ ትመለሳላችሁ። ከዚያን በቃ ጨረስን። አያችሁት? እዚህ ጋር አሁን አገባቡን ከዛ እንዴት ልለጥፈው ነው እንዴት ልለጥፈው የሚለውን እዚች ጋር ከላይ የእርሳስ ምልክት አለች። የእርሳስ ምልክቷ እንደዚህ እንዴት ትጫናታላችሁ። ከዛን እዚህ ጋር ከስር ቴክ ተምብኔል ይላችኋል።
አፕሎድ ታምሌል ይላል ከታች። አፕሎድ ታምሌል የሚለውን እሱን ትነካላችሁ ማለት ነው። አያችሁ። ከዛ እኔ ቅድም የሰራሁት መጣልኝ። ይሄንን እነካዋለሁ ማለት ነው። እዩት። ከዛ እዚህ ጋር አሁን አልተስተካከለም አይደል? እንዴት ነው ማስተካከል የምንችለው? በእጃችሁ እንደዚህ ስክሪኗን ነካ አርጋችሁ በትክክል ስታደርጉት ይሄው ተለጠፈ ማለት ነው። ገብቷችኋል? ተለጠፈ፣ ተስተካከለ፣ አለቀ። ከዚያን እንደዚህ ከሆነ እንዴት ነው ሴቭ የማደርገው ስትሉ ከላይ ሴቭ ምልክት አለች። ሴቭ በሏት ማለት ነው። አሁን ይሄው ጨረሱ። ርዕሴን ጻፍኩ፣ ታምሌል አሰራር አልኩ፣ ፐብሊክ አደረገው፣ ኖት ኪድስ አልኩ፣ ዲስክሪፕሽን ጻፈው። አሁን ጨረስኩ ማለት ነው። ምንድነው የሚጠበቅብኝ? ቀጥታ ወደ ላይቭ መግባት። ከዛን ጎ ላይቭ እለዋለሁ ማለት ነው። ጎ ላይቭ በቃ ገባሁ ማለት ነው። እኔ አሁን ላይቭ መግባት ስለማልፈልግ ለእናንተ ጎ ላይቭ አልለውም፣ ግን ላይቭ ጎ የሚለውን ስትነኩት ወደ ላይቭ ገባችሁ ማለት ነው። ቪዲዮም ላይ እንደዚሁ ነው የምትለጥፉት። አለጣጠፉ አንድ አይነት ነው። ከላይ እስክሪብቶ ምልክት ነክታችሁ ነው እንትን የምትለጥፉት። ስላዳመጣችሁኝ አመሰግናለሁ። ቪዲዮ ረዝሟል፣ ግን ደግሞ ከመጀመሪያው እስከ መጨረሻው በደንብ ላስረዳችሁ ብዬ ነው። አመሰግናለሁ ስለምታዳምጡኝ። በዚሁ ቪዲዮን አጠናቀቅሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁን ቆዩ። ስለምታበረታቱኝ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሆኖ ባይ ባይ።